ዛሬ በአዲስ አበባ ሰማይ ስር በእንጦጦ ተገኝተናል። የእንጦጦ ኪዳነ ምሕረትን ልናስቃኛችሁ ነው። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። እሺ እንደምታዩት ያንን ሁሉ መንገድ ተጉዘን መተናል። ወደ እንጦጦ ኪዳነ ምሕረት በእግራችን ከሽሮ ሜዳ ጀምረን ጉዞ አድርገን እዚህ ደርሰናል። አሁን ወደ ቤተክርስቲያኑ እንግባና ሙዚየሙን የምናሳያችሁ ነው። አሁን ርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ደርሰናል። ወደ ውስጥ እንግባ። ወደ ሙዚየሙ እየገባን ነው። ወደ ሙዚየም መግቢያ ትኬት 50 ብር ነው እና ግን በሙዚየም ውስጥ ቪዲዮ መቅረጽም ሆነ ካሜራ ማንሳት የተከለከለ ነው። ስልካችሁን ይዛችሁ መግባት ብትችሉም ቪዲዮ ማንሳትም ካሜራ መቅረጽም አትችሉም። አሁን ወደ ውስጥ ገብተናል። እንጦጦ ከፍተኛ ቦታ እንደመገኘቷ በጣም ይበርዳል። ዛሬ ደግሞ ክረምት ነው፣ በዛ ላይ ዝናብ ነው እና ቅዝቃዜው በጣም ከባድ ነው። የዚህ ቦታ ታሪክ የሚጀምረው በ1870ዎቹ ነው። ይህም ደግሞ ዳግማዊ አፄ ምኒልክ የሸዋ ንጉስ ነበሩ በዛ ወቅት እና ከፍተኛ ቦታ ለመኖሪያነት ይፈልጉ ነበር እና ለዚህ ቦታ ደግሞ ምርጫቸውን እንጦጦ አድርገዋል። ታዲያ ሌላኛው ደግሞ ዋና ምክንያታቸው እሳቸው ወታደራዊና ስልታዊ ጠቀሜታን እንዲሁም ደግሞ ራሳቸውን ከጠላት ለመከላከል ነበር ይህን ቦታ የመረጡት ማለት ነው። በእንጦጦ የምናደርገው ጉብኝታችን እንደቀጠለ ነው። አሁን እዚህ ጋር ደርሰናል። ይሄ የመጀመሪያው ጥንታዊ ቤተክርስቲያን በአፄ ምኒልክ የተሰራ በ1870 ዓመተ ምህረት ነው። እንግዲህ ብዙዎቻችን እንጦጦን የምናውቀው ለአየር ማረፊያነት ወይም ለሽርሽርነት ነው። ነገር ግን ከዛሬ ከ140 ዓመታት በፊት ዳግማዊ አፄ ምኒልክ እና እቴጌ ጣይቱ በዚህ ስፍራ ያሳለፏቸው ታላላቅ ውሳኔዎች የዛሬውን ኢትዮጵያ መልክ የወሰኑ ነበሩ። በተለይ ደግሞ ዳግማዊ አፄ ምኒልክ ከራጉኤል ቤተክርስቲያን ቀጥለው የቆረቆሩት የእንጦጦ ኪዳነ ምሕረት ለዚህ ታሪክ ታላቁ ዋነኛ ማሳያ ነበር። ያለነው ከፍተኛ ቦታ እንደመሆኑ አንጻር በጣም ይቀዘቅዛል። አሁን እዚህ ጋር ደርሰናል። ደውል ቤት ነው። ይህ በእቴጌ ጣይቱ የተሰራ በ1879 ዓመተ ምህረት የተሰራ ደውል ቤት ነው። የሀገራችን ታሪክ እጅግ ሰፊና ሚስጥራት የሞሉበት እንደመሆኑ መጠን እኛም በጉዞ ቻናላችን እነዚህን ስፍራዎች እያስቃኘናችሁ የምንቀጥል ይሆናል።